እንኳን አደረሳችሁ እንኳን ደስ አላችሁ ለአዲሱ ዓመት እንኳን አደረሳችሁ ለታላቁ ህዳሴ ግድብ ምርቃትም እንኳን አደረሳችሁ እንኳን ደስ አላችሁ ለማለት ወዳለሁ ክብርት ወይዘሪት ቤተልሔም ብርሃኑ የደቡብ ወሎ ዞን ሴቶች ህፃናት ማህበራዊ ጉዳይ መምሪያ ኃላፊ የተከበራችሁ የቃል ወረዳ አመራሮች የተከበራችሁ የቀበሌዎቻችን አመራሮች በዚህ ሰልፍ የታደማችሁ የተከበራችሁ የሃይማኖት አባቶች የተከበራችሁ የሀገር ሽማግሌዎች የተከበራችሁ የገርባና አካባቢ ወጣቶች የተከበራችሁ በዚህ ሰልፍ የታደማችሁ የገርባና አካባቢው ማህበረሰብ ከሁሉ አስቀድሜ የረጅም ዘመን የኢትዮጵያኖች የአይበገሬነት ማሳያ የላብ የጥረት ውጤት የንጋት ማብሰሪያ የሆነው የኢትዮጵያ ህዳሴ ግድብ ተጠናቆ በመመረቁ ደስታችን እጥፍ ድርብና ወደር የሌለው በመሆኑ እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ። እንደሚታወቀው አባይ ከኢትዮጵያም ብርት የሚፈልቅ የኢትዮጵያ የበኩር ልጅ ሆኖ ሳለ በጠላቶቻችን ውስብስብ ሴራ ከሀብታችን እንዳንጠቀም ብቻ ሳይሆን ዞረን እንዳናየው ተከልክለን የምናይ ለመጠቀም የምናስብ የምናቅር ደግሞ ከሆነ ወደማንወጣው አዘቅትና መዘዝ ውስጥ እንደምንገባ በትርክታቸው በዲፕሎማሲያዊ ተደማጭነታቸው አክለውበት በሴራ ለዘመናት አባይ ለኢትዮጵያኖች ጠጋና ሀብት መሆኑ ቀርቶ ምታት ወይም እርግማት እንደሆነ እንዲቆጠር ተደርጎ አባይን መድፈር መጠቀም የማይሞከር የማይቻል ሆኖ ለዘመናት የኢትዮጵያን አፈርና አንጡራ ሀብት ይዞ ሲሄድ መቆየቱ የቅርብ ጊዜ ትውስታችን ነው። የተከበራችሁ የዚህ ሰልፍ ታዳሚዎች አባይን ገድቦ መጠቀም የቀደምት የሀገራችን መሪዎች ሲያስቡ ሲያቅዱ ቢቆዩም በ2003 በኢትዮጵያኖች የተባበረ ክንድ ግድቡን በማስጀመር የአባይ ታሪካዊ መታጠፊያ በዚህ ጊዜ ጀምሯል። በመላው የኢትዮጵያኖች ትብብር ከህፃን እስከ አዋቂ ከሊቅ እስከ ደቂቅ ከአርሶ አደር እስከ አርብቶ አደር መንግስት ሰራተኛው እንዲሁም ባለሀብቱ ሁሉም ኢትዮጵያዊ ከሀገር ውስጥም ከሀገር ውጭ አቅሙ የፈቀደውን እናቶች መቀነታቸውን ፈተው ለአባይ የድርሻቸውን አበርክተዋል። መንግስት ሰራተኛው ወርሃዊ ደመወዙን ከአንዴም ሁለት ጊዜ ለግሷል። አርሶ አደሩ ከምርቱ ቀንሶ አሻራውን አሳርፏል። ባለሀብቱ ሀብቱን አዋጥቶ የድርሻውን ተወጥቷል። ኢትዮጵያኖች በህብር በአንድነት በመተባበራቸው የውጭ እርዳታ ድጋፍ ሳንጠይቅ ትልቁን የአፍሪካ ግድብ የኢትዮጵያ ህዳሴ ግድብ መገንባት ችለናል። ለዛሬው ስኬትና የኢትዮጵያ ማንሰራራት ጉዞ ጅማሮ የኢትዮጵያ ታላቁ ህዳሴ ግድብ ለማስመረቅ ብዙ የኢኮኖሚ ጫናዎችን የውስብስብ የዲፕሎማሲ ችግሮችን በክቡር ጠቅላይ ሚኒስትራችን የአመራር ጥበብ ከላይ እስከታች ባሉ በሳል መሪዎቻችን የማስተባበርና የዲፕሎማሲ ስራ እንዲሁም በህዝባችን ያላሰለሰ ተከታታይ ድጋፍ የውስጥ የሰላም ችግርን ጨምሮ ዓለም አቀፉን የኢኮኖሚ ማዕቀብ የዲፕሎማሲ ጫና አልፎ በላህ አስጨራሽ ትግልና አይበገሪነት በማለፍ ዛሬ ላይ ታላቁን የህዳሴ ግድብ ማስመረቅ ችለናል። የተከበራችሁ የወረዳችን ነዋሪዎች የዚህ ሰልፍ ታዳሚዎች ዛሬ ላይ ግድባችንን አስመርቀን የደስታ መግለጫ ሰልፍ ስናደርግ የፓርቲያችን ሊቀመንበር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በ2015 ዓመተ ምህረት ላይ ባደረጉት አንድ ንግግር ላይ እንደገለጹት እንዲሁም በፓርቲያችን የኢኮኖሚ ፕሮግራም ላይ እንደተቀመጠው ኢትዮጵያ 2018 ከተስፋ ብርሃን ወደ የሚጨበጥ ብርሃን ትሸጋገራለች ብለው ነበር። በእርግጥም ወደሚጨበጥ ብርሃን ገብተናል። የኢትዮጵያ እድገትና የብልጽግና ጉዞ ተጀምሯል። በአፍሪካ ትልቁን ኢኮኖሚ እየገነባች ያለች ሀገር እየሆነች ነው። ዘርፈ ብዙ ለውጦች በሁሉም መስክ እየተመዘገበ ይገኛል። ሀገራችን
ከድህነት ኋላ ቀርነት ምሳሌነት ወጥታ የአፍሪካ እንዲሁም የዓለም ተምሳሌት ሀገር የመሆን ጉዞዋን በይፋ ጀምራለች። ስለሆነም ሁላችንም በሀገር ግንባታ ሂደት የነበረንን አስተዋጽኦ የበለጠ አብዝተን ማበርከት ይጠበቅብናል። ሰላማችንን ማጽናት ይገባናል። በኢኮኖሚ ልማት ከሌት ተቀን ርብርብ ማድረግ ይጠበቅብናል። ከዚህ በተረፈ ሀገራችን ኢትዮጵያ ዘላቂ ልማቷን ለማፋጠን የባህር በር ታሪካዊ ባለቤትነቷን ለማስመለስ ህጋዊ ተጠቃሚነቷን ለማረጋገጥ የፓርቲ መታገያ ሐሳብ እና የህዝቦች የመጠቀም የመልማት ጥያቄ አንግባ ሰፊ ስራ በዓለም አደባባይ ማንሳትና መሞገት ጀምራለች። ጥያቄው እንዲመለስ ረጅም ርቀት መውሰድ ችላለች። በእርግጥም ሀገራችን የባህር በር ባለቤት ነበረች። ባለቤትነቷም ሰላማዊ ህጋዊ በሆነ መንገድ እንደሚመለስላት በሙሉ ልብ ማረጋገጥ ይቻላል። ምክንያቱም ፓርቲያችን የማይጨርሰውን ጉዳይ አጀንዳ ያደርግም አይጀምርምም። በሌላ ገጠመኝ የቀይ ባህር ባለቤት ሆነን ደስታችንን ለመካፈል ለመጋራት እንደምንገናኝ ባለሙሉ ተስፋ ነኝ። አንገናኝም? አመሰግናለሁ። በሌላ መንገድ የኢትዮጵያ ሁለንተና እድገት ብልጽግና ቁልፍ ሚና ያላቸው የማዳበሪያ ፋብሪካ፣ የጋዝ ፋብሪካ፣ ግዙፉ የአፍሪካ አየር መንገድ ግንባታ፣ ነዳጅ ማውጣት፣ ኒውክሌር ማበልጸጊያ፣ ዜጋ ተኮር ስራዎች በአዲስ ዓመት 2018 እንደምናስመርቅና እንደምናስጀምር የፓርቲያችን ሊቀመንበር የሀገራችን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የአዲስ ዓመት ብስራት አብስረውናል። በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ክብር ለሀገራችን፣ ክብር ለፓርቲያችን፣ ክብር ለፓርቲያችን ሊቀመንበር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ለመሪዎቻችን ከላይ እስከ ታች ክብር ይገባቸው፣ ምስጋና ይድረሳቸው። በመጨረሻም ምስጋና ማቅረብ እፈልጋለሁ። ይህ ፕሮግራም እንዲሳካ ህዳሴው ግድብ ዛሬ ድረስ ከቀበሌ ጀምሮ እስከ ወረዳ ድረስ እናንተን በማስተባበር ህዝብ በመምራት ህዝብ በማስተባበር ኃላፊነታቸውን ሲወጡ የነበሩ የወረዳና የቀበሌ አመራሮች ዛሬም ይሄን ፕሮግራም በማሳካት ኃላፊነታቸውን እየተወጡ ያሉ አመራሮቻችን ክብር ይገባቸዋል፣ ምስጋና ይገባቸዋል። አመስግኑልኝ። ለፕሮግራሞቻችን ሁሉ ድምቀት የሆኑት የሃይማኖት አባቶቻችንም ክብር ይገባቸዋልና አክብሩልኝ፣ አመስግኑልኝ። የሀገር ሽማግሌዎች፣ የገርባ ከተማና የአካባቢው በዙሪያ ያሉ ቀበሌ ወጣቶች ይሄ ፕሮግራም እንዲሳካ የአንበሳው ሚና ስለተጫወቱ ለነሱም ከፍ ያለ ምስጋናና ክብር ይገባቸዋል። ይሄንን ከጀርባ ያለውን ዲኮር እስከ ሌሊቱ 8 ሰዓት ከማዘጋጀት ጀምሮ ፕሮግራሙን ከሰጠናቸውና ካሳወቅንባቸው ጊዜ ጀምሮ ያለ ረፍት ስለደከሙ፣ ስለታተሩ፣ ስላሳኩ ክብር ይገባቸዋል፣ ምስጋና ይገባቸዋል። ዳግም አመስግኑልኝ። ከዚያ ባለፈ በዝግጅት ኮሚቴ ውስጥ ገብታችሁ ተሽከርካሪን በማስተባበር ህዝቡን በማስተባበር በልዩ ኮሚቴ በሚዲያ ኮሚቴ የተሳተፋችሁ ወጣቶችና ልዩ የማህበረሰብ ክፍሎች እናንተን እናመሰግናለን። የጸጥታ ኃይላችን ሰላማዊ በሆነ መንገድ ከቤታችን ወጥተን ተሰባስበን ደስታችንን ገልጠን በአደባባይ ተነጋግረን ወደ ቤታችን እንድንመለስ ከጎናችን ስላለ የጸጥታ ኃይላችን ከፍ ያለ ምስጋና ይገባዋል። አመስግኑልኝ። በመጨረሻም ይሄን ደስታ ስናበስር በዚህ ቦታ ዛሬ ላይ ለገርባ ሌላ ተጨማሪ ብስራትም ስላለው ያንንም ብስራት ይሄን ገጠመኝ ካገኘው አብስሬ መውጣት እወዳለሁ። እንደምታውቁት የሁለተኛ ደረጃ ትምህርት ፈተና ከፈተን 2 ወር እየሆነን ነው። ዛሬ ላይ ይፋ ሆኗል የሁለተኛ ደረጃ ወደ ዩኒቨርሲቲ መግቢያ ውጤት።
ውጤቱንም ስናይ ባስፈተናቸው 5 ሁለተኛ ደረጃ ትምህርት ቤት ገርባ አልነጃሺ ሁለተኛ ደረጃ ትምህርት ቤት ተማሪ ኢብራሂም መሐመድ ኢብራሂም 576.39 በማምጣት በሀገሪቱ ከፍተኛ ውጤት ስኮር ካደረጉ እንዲሁም በክልል ደረጃ እስከ ማታ በተከታተልነው መረጃ መሰረት እስከ ምሽት በክልልም ደረጃ ፊት ለፊት ግንባር ቀደም ውጤት ካመጡት ከፍተኛ ውጤት ካመጡት ተማሪዎች መካከል ስለሆነ ይህ የሀገር ወኪል፣ ይህ የወረዳችን ወኪል፣ ይህ የክልላችን ወኪል እልፍ ሲልም የገርባ ከተማ ትልቅ ልጅ ትልቅ የበኩር ልጅ ነገ በህዋ ሳይንስ ነገ በትልልቅ የምርምር ማዕከል እንደምናገኘው ተስፋ የጣልንበት ኢብራሂም መሐመድ ኢብራሂም 576.39 ከ600 በማምጣት እጅግ ማታ ሚዲያ ላይ እየተቀባበልነው ነበርና ብዙውን ሰው ስላስደመመ ስላስደሰተ እንኳን ደስ አለህ በሉት። እናንተንም እንኳን ደስ አላችሁ። ህልማችንም ፍላጎታችንም በሀገር ውስጥ እንዲማር ሳይሆን በሀገር ውስጥም የተሻለ ትምህርት ካገኘ እንዲማር ህልማችን ነው፣ ፍላጎታችን ነው። ትልቅ ትምህርት ተቋም ውስጥ ገብቶ ሌሎች ተወዳዳሪ ተማሪዎች የሚማሩበት ትምህርት ተቋም ውስጥ ገብቶ ነገ አንቱ ከሚባሉ ሰዎች ተርታ እንዲሰለፍ የበኩላችንን ጥረት እናደርጋለን፣ እናግዘዋለን፣ እንደግፈዋለን። እናንተ ደግሞ የበለጠ ከጎኑ ስላላችሁ ነገ አካባቢያችንን የሚወክል ጠንካራ ምሁር እንዲወጣ እናንተም እንደማታሳፍሩን እርግጠኛ ነኝ። እጅግ አድርጌ አመሰግናለሁ። በዚህ ፕሮግራም ላይ ስለተገኛችሁ እጅግ አድርገን በቃሉ ወረዳ አስተዳደር ምክር ቤትና በህዝቡ ስም እያመሰገን የዛሬው ፕሮግራማችን በዚህ የተጠቃለለ በዚህ የተጠናቀቀ መሆኑን አበስራለሁ። አመሰግናለሁ።